በተለይም በቱሪዝም ዘርፍ፣ በኢንዱስትሪ ዘርፍ፣ በግብርና ዘርፍና በከተማው ዘርፍ ያሉትን መሰረታዊ የሆኑ ፖሊሲዎችና አቅጣጫዎች መነሻ ማድረግ ውይይት አድርገናል ማለት ነው እና እነዚህ ርዕሰ ጉዳዮች በጣም ወቅታዊ የሆኑ አስፈላጊና ተገቢነት ያላቸው አጀንዳዎች ነበሩ ብለን የገመገምነው። በተለይም የሀገራችንን ጸጋ ከመጠቀምና ብልጽግናችንን ከማረጋገጥ አኳያ የአመለካከትና የተግባር አንድነት ፈጥረው ለቀጣይ ስራ ስንቅ የሚሆን ውይይት ነበር ያደረግነው እና እንደሚታወቀው ብልጽግና ፓርቲ ከአራቱም የሀገራችን ማዕዘናት የተውጣጡ አመራሮችና አባላትን የያዘ ነው እና በዚህ መድረክ ትልቁ የተገኘው ውጤት ብለን መውሰድ የምንችለው እርስ በእርስ መመካከር፣ መማማር፣ በአንዱ አካባቢ ያለውን ለሌላኛው ተሞክሮ እንዲሆን ማድረግ፣ ሊያጋጥሙ የሚችሉ ተግዳሮቶችና ፈተናዎችን በመለየት ለቀጣይ እነዛን ተግዳሮቶችና ፈተናዎች ለመፍታት የሚያስችሉ አቅጣጫዎችን ያስቀመጥንበት ነበር ማለት ነው። እንግዲህ ከስልጣናዎቹ